ትህትና ማለት ዝም ብሎ መቅለስለስ አይደለም ማለት ትህትና ማለት ደግሞ ዝም ብሎ ክብርን መጣል ግን አይደለም ክብርን መጣል ግን አይደለም ክብርሽን ትጠብቂያለሽ ራስሽን ዝቅ ታረጊያለሽ ሌላውን ሰው የተሻለ አድርገሽ ትቆጥሪያለሽ ሊንቁሽ ሲሞክሩ ግን አትስማሚ እኔ ማረጋ ያንን ነው በጣም ሰዎችን አከብራለሁ የተሻለው አድርጌ ሞክራለሁ ከዛ ሊንቁኝ ሲሞክሩ ግን አልፈቅድላቸው ምክንያቱም ክብርሽን ደግሞ ከእግዚአብሔር ዘንድ የተሰጠሽን ክብር ዲግኒቲ ደግሞ መጠበቅ አለብሽ አንዳንድ ሰዎች አሉ ራንቺ ሆም ብለሽ ዝቅ ስትይ የማይገባቸው ሰዎች አሉ ትህትና አይገባቸው ጫማቸውን ትከሻሽ ላይ ሊያደርጉብሽ ይፈልጋሉ ዘግዘት አትፈቅጂላቸው እና ትሁት እንሆናለን ግን ክብራችንን ደግሞ እኔ ደነግጡብኛል እንደውም አንዳንዴ ያው በጣም ራሴን ትሁት አድርጌ ስለመላለስ ከዛ ትህትናዬ ሳይገባቸው ቀርቶ አቢዩዝ ሊያደርጉኝ ሲሞክሩ በጣም አስደነግጣቸዋለሁ ይደነግጣሉ ጀቺ እግዚአብሔር የሰጠኝ ክብር ሊነኩ ሲሞክሩ ደግሞ አልፈቅድላቸው እና ክብርሽን መጠበቅ የምዋረድበት ቦታ አለመገኘት ሊያዋርደኝ የሚችል ቦታ ላይ አለመገኘት የሚያዋርዱሽ ቦታዎች አሉ ጠጥቶ መገኘት ሰክሮ መገኘት ላንቺ የማይሆን ቦታ የሚጠጣበት የሚጨፈርበት የሚቃምበት ቦታ አለመገኘት ወይም ደግሞ ሰዎች ክፋትን የሚሰሩበት ቦታ ተንኮል የሚሰሩበት ቦታ ጨካኝ ሰዎች ያሉበት ቦታ አለ ከነሱ ጋር አብረሽ አትቀመጭም እና የክብርሽን ትጠብቂያለሽ ትወጥኛለሽ ግን ደግሞ የተሰጠሽን ክብር ደግሞ ትጠብቂያለሽ ስለ ክርስቶስ ቀደም ስላነሳን ትህትናን ስናነሳ የሚመሰለው በበግ ነው የእግዚአብሔር በግ ነው የሚባለው በግን አስቢው እንዴት ምስኪን እንደሆነ እንዴት የሚያሳዝን እንደሆነ አስቢው ግን በበግ ብቻ ግን አይመሰልም በአንበሳ ደግሞ ይሁዳው አንበሳ ነው ደግሞ የሚለው ስለዚህ ሁለቱም ባህሪ ያለው እንደ በግ ነው ትሁት ነው ምስኪን ነው ይመስልሽ ምናምን አስፈላጊ ሆኖ ሲገኝ ደግሞ አንበሳ ነው ሲደፍሩት ደፍሮት በሰላም የሄደ ማንም የለም ይባላል እና ክብር መጠበቅ ደግሞ ያስፈልጋል እኔም አይቻሉ ትናንሾቹ ሀብታሞች ለትልቁ ሀብታም የሚሆኑት ነገር ይደብራል በጣም ደስ አይልም ሴቶችን በሴትነታቸው ክብራቸው መጠበቅ አለባቸው አዎ ክብራቸው የሴት ልጅ ክብር አለ ሴት ልጅ ራሷን የምትጠብቅበት እግዚአብሔር የሰጣት ክብር አለ ያን ክብሯን ማስጠበቅ አለበት ሊደወልላት ይገባል ልትፈለግ ይገባል ልትጠራ ይገባል እሷ ሄዳ መለማመጥ የለባትም አይደል እንዴ እሷ መለማመጥ ምናምን የለባትም ክብሯን መጠበቅ አለባት ክብሯን መጠበቅ ዲግኒቲ ራሱ ደግሞ ራሱን የቻለ ውበት አለው ለሴት ልጅምና ዲግኒቲ ደግሞ እንጠማስፈልግ ፖዚቲቪቲ ይልሽ በሳይኮሎጂ አሁን ጠልቀን እንዳንገባ በሞቲቬሽን ሳይሆን በሳይኮሎጂ በትክክለኛ በሳይንሱ የፖዚቲቭ ቲንኪንግ ፓተርንስ አሉ ቲንኪንግ ፓተርንስ አሉ የኔጌቲቭ ቲንኪንግ ፓተርንስ አሉ ኔጌቲቭ አንስተናቸዋል ከዚህ በፊት ይሄ ፖዚቲቪቲ ግን ማይንድ ሴት ነው ቅኝት ነው ነገሮችን ፖዚቲቭ አድርገሽ ለማየት አእምሮሽን ትቃኘዋለሽ ማይንድ ሴትሽን ታስተካክያለሽ በቀን ውስጥ በምትይበት ጊዜ አስተካክለሽ ነው የምታየው በቀን ልቦና ነው የምታየው አንድ ምሳሌ ልስጥሽ አንድ ሰው ትሬን ውስጥ ቁጭ ብሎ ባቡር ውስጥ ቁጭ ብሎ መጽሐፍ ያነባል መጽሐፍ እያነበበ አንድ ሌላ ሰው 3 ልጆቹን ይዞ ገባ ባቡር ውስጥ ከዛ ያሳ አባትየው ቁጭ ብሎ ዝም ብሎ ቁጭ አለ ልጆቹ ግን ባቡሩን ቀወጡት ይሄኛው ሌላው ሰውዬ እያነበበ ነው ከዛ ይሮጣሉ ምን ይላሉ ይጣላሉ በጣም ተነርበስ ናቸውና አባትየው ዝም ብሏል በኋላ ባቡር ውስጥ የተቀመጠው ሰውየው እንደዚህ ያየውና አንተ ልጆችን አትቀጣም እንዴ አለው እንደዚህ ሲሆኑ ዝም ትላቸዋለህ እንዴ መረን ትለቃቸዋለህ እንዴ አለው ከዛ ያኛው ሰውዬ ምን አለ መሰለሽ ይኸውልህ አሁን የመጣ ነው ከሆስፒታል ነው አለው እናታቸው ሞተች አለው እናታቸው ሞታባቸው እኔም እንዴት ሃንድል እንደማረግ አላውቅም እነሱም ተነግሯቸው ኒውሱን እንዴት እንደሚይዙት ግራ ገብቷቸዋል ስለዚህ አሁን የምታያቸው በጣም ያዘኑ የደነገጡ ግራ የገባቸው ልጆች ናቸው እነዚህ ብሏል ያ ሰውዬ በጣም አፈረ አንዳንዴ ፖዚቲቪቲ የሚጠቅምሽ ፖዚቲቭ ቲንኪንግ የሚጠቅምሽ
ሰዎችን ጀጅ እንዳታረጋቸው ይረዳሻል። ደክሟት ይሆናል፣ ተበሳይታ ይሆናል፣ ችግር ውስጥ ሆና ይኖራል ብለሽ እንድታስብ ያደርግሻል። እኔ ምሳሌ የምሰጠው አለ። ስልክ ስደውል አንድ ሰው ስልኬ እየጠራ አላነሳም። ሁለት አማራጭ አለኝ። እንዴት ስልኬን አያነሳም? ጥጋቡ ነው የሽምዬ ስልኬን አያነሳም ልል እችላለሁ። ወይም ንቀት እኮ ነው ልል እችላለሁ። ፖዚቲቭ ካየሁት ግን አላየውም ስልኬን፣ ወይ መኪና እየነዳ ይሆናል፣ ወይ ስልኩን የሆነ ቦታ አስቀምጦት ይሆናል። ይሄ ያድንሻል። ሰዎችን ጀጅ ላለማድረግ ያድንሻል። ስለዚህ አቅንቶ ማየት ቀኑንም እኔ አምነበታለሁ። እሱኛውን ፓርታውን ቀኑን ጠዋት ስነሳ ደባሪ ቀን ነው ካልኩኝ ደብሮኝ ነው ሙሉ፣ ደስ አይልም ካልኩኝ ደስ አይለኝ ነው ሙሉ። ግን እያንዳንዱ ቀን የራሱ ውበት አለው። እያንዳንዱ ቀን መልካም ነው። ዛሬ ደግሞ ይሄ ቆንጆ ቀን ነው ብዬ ከጀመርኩት ግን ይሰራል። ስለዚህ እንዳልሽው ነው ኦቨርሬትድ ሆኗል። ግን ፖዚቲቪቲ ግን ቀናነት ኑሮሽን ያጣፍጣል። እኔ ፕራክቲስ ላደረገው ብዙ ሞክራለሁ። ኔጌቲቭ ነገሮች ሁሉ ሲመጡ ግልብጥ አረጋቸውና ፖዚቲቭ አረጋቸዋለሁ። እኔን የሚጎዱ የሚመስሉ ነገሮች ሲመጡ አክቹአሊ ምን አደርጋለሁ መሰልሽ? ማዕበል ይነሳል በህይወትሽ እና ማዕበሉ ደንግጠሽ ልትቆሚ ትችያለሽ። ግን ማዕበሉን ደግሞ ለሰርፊንግ ልትጠቀሚበት ትችያለሽ። እኔ ሰርፍ የሚያደርጉ ሰዎች፣ ውሃ ላይ ሰርፍ የሚያደርጉ ሰዎች፣ የሚጫወቱ ሰዎች ስፖርቱ ዌቭ ይፈልጋል። ስለዚህ ማዕበሉ ሲነሳ አንቺ ሰርፍ አድርጊበት። እኔ አሁን በህይወቴ የሆነ ማዕበል ሲነሳ ጠብቅና የሆነ የራሴን ነገር አደርግበታለሁ። ግርግሩን ማዕበሉን የሆነ ነገር አደርግበታለሁ። አንድ ነገር ለማስተማር እጠቀምበታለሁ። ዝም ብዬ አይና ከዛ ኦኬ አሁን አለ ማዕበሉን ግን አሁን አያስደነግጠኝም፣ ግን ሰርፍ አደርግበታለሁ፣ እጫወትበታለሁ። ከዛ የሆነች ቦታ ላይ ገባና ትምህርት አስተምሬበት እወጣለሁ። ማዕበሉ ጸጥ ይላል፣ ትምህርቱ ግን ይቀጥላል። ሰዎችም ጋር ባለሽ ኢንተራክሽን ለምሳሌ አንዲት ሴት ወደ 45 ዓመት 50 ዓመት የሆናት ሴት መታ ምንም ባላረኩት ነገር ተቆጣች ወይ መንገድ ላይ አግኝቻት ምናምን ብቻ ንጅነጭ ብላ ተቆጣ ምናምን ትላለች። ምን አይነት ሴት ነች እቺ ደግሞ ልል እችላለሁ። ግን ፖዚቲቭ ኮንኩኝ ምን ማሰብ እችላለሁ? ምናልባት ሜኖፖዝ ላይ ነች። የወር አበባ የሚቆምበት እድሜ ያለ አይደለም። በጣም ይነጫነጫሉ ሴቶች እዛ እድሜ ላይ ነጭናጮች ናቸው። ይሄ ፍላሽንግ አለ፣ ሆት ፍላሽስ የሚባል ፊታቸውን ይወብቃቸዋል፣ ያልባቸዋል፣ ጸባያቸው ይቀየራል፣ ንዴት ይናደዳሉ፣ ይቆጣሉ። ከዛ አሁን እኔ ብዬ አውቃለሁ ሴቶች ሚስቢሄቭ ሲያደርጉ አይቻቸው ሊሆን ይችላል ሜኖፖዝ ሊሆን ይችላል ብዬ አውቃለሁ። እሱ ብቻ አይደለም፣ ባልና ሚስትም ወይም ጓደኛሞች ሆነው ፒኤምኤስ አለ አይደለም፣ ፕሪሜንስትራል ሲንድሮም የወር አበባ ከመምጣቱ በፊት 2 ቀን ምናምን ትነጫነጫለች፣ ትቆጣለች፣ ምናምን ታለቅሳለች። ከዛ ሊናደድ ይችላል። እሱ የጠላችው ሊመስለው ይችላል። ካሰበው ግን ወይ እውቀቱ ካለው የመጣ ነው እንዴ ያልሽ በወር 1 ቀን 2 ቀን እንደዛ በጣም የሚቸገሩ አሉ። ፖዚቲቪቲ ለዚሁ ሊረዳሽ። ስለዚህ ሁሉን ነገር አቅነተሽው ሁሉን ነገር ለበጎ ነው እንዳልሽው ለበጎ ነው ብለሽ አስቢው፣ ፖዚቲቭ አድርገሽ አስቢው፣ ይጠቅማል።